እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ተመልካቾቼ አሁን የምገኘው በሲዳማ ሀገረ ስብከት በይርጋለም ዋሻ ቅድስት ማርያም ቤተክርስቲያን ነው። ይህ ቤተክርስቲያን ጥንታዊ ቤተክርስቲያን ነው። እኔ የተገኘሁበት ምክንያት ምንድነው? ለእናንተም ማስተላለፍ የፈለኩት መልእክት ምንድነው የሚለውን ከዚህ ቀጥሎ አጋራችኋለሁ። እንግዲህ የዋሻ ቅድስት ማርያም ቤተክርስቲያን እንደምታዩት ጥንታዊ ነው። ግቢው የሚያምር ቤተክርስቲያን ነው። በዚህ ቤተክርስቲያንም ህንጻ ቤተክርስቲያን እየተገነባ ነው የሚገኘው። ግን በዚህ በዋሻ ቅድስት ማርያም ቤተክርስቲያን የጸበል ስፍራ አለ። ከዚህ ከቤተክርስቲያኑ ትንሽ ወረድ ብሎ በቅርብ ርቀት ላይ የሚገኝ ነው። የዋሻ ቅድስት ማርያምና ቅዱስ ዮሐንስ ቤተክርስቲያን ላይ ጥንታዊ የሆነ ጸበል አለ። እዛ ቦታ ጸበሉ በጣም ጥንታዊ ነው። ረጅም ዓመታት የቆየ ጸበል ነው። ጸበሉ የተፈጥሮ ጸበል ነው። እንደሌላው ቦታ አንዳንድ ቦታዎች ላይ እንደሚታየው ከዚህ ከቧንቧ ተቀርቶ በሮቶ ላይ ተጠራቅሞ አይነት ነገር አይደለም። ይሄ ቀጥታ ከተራራው ስር የሚፈልቅ ሙቅና ቀዝቃዛ የሆነ ጸበል ያለበት ቦታ ነው። ቦታው እጅግ መንፈስን የሚማርክ ነው። እውነት ለመናገር እኔ ሁላችሁም መታችሁ ይሄን ቦታ እንድታዩት በዚህ ቦታ መታችሁ እንድትፈወሱ በርካታ ህሙማነ ስጋ በተለያየ መንፈስ የሚጨነቁ በርካታ ክርስቲያኖች መጥተው በዚህ ቦታ ላይ ፈውስ እያገኙ ይገኛሉ። እናንተም ምናልባት የምታውቁት ልትኖሩ ትችላላችሁ፣ ግን ብዙ ሰው የሚያውቀው መስሎ አልታየኝም። ብዙዎቻችን አሁን እየሮጥን ያለነው እየሄድን ያለነው ምን አይነት ጸበል ቦታ ነው እናውቀዋለን። አብዛኛው አጭበርባሪ ሐሰተኛ አጥማቂ ባለበት ቦታ እየሄዱ ነው በርካታ ኦርቶዶክሳውያን ጤናቸውንም ገንዘባቸውንም ጊዜያቸውንም እያባከኑ ያሉት። ግን እንዲህ አይነት እውነተኛ ቦታዎችን ማወቅ ያስፈልጋል። ለማወቅ ደግሞ እንደዚህ አይነት ማስታወቂያዎች ሲሰሩ እንደዚህ አይነት ቦታውን ያዩ ቦታውን የተመለከቱ በቦታው ላይ ፈውስን ያገኙ ሰዎች ምስክርነት ሲሰጡ ነውና ስለዚህ እኔ አሁን ዛሬ በዛ ለአንድ ሳምንት ወይም ለአንድ ሱባኤ ቆይቼ ጸበል እየተጸበልኩ ፈውስን አግኝቼ ነው የመጣሁት። ዛሬ 7ኛ ቀኔ ነው። ቦታው ላይ ቀረጻ ማድረግ ስለማይቻል ነው እንጂ ቦታውን አሳያችሁ ነበረ። ግን አሁን ቅድስት ማርያም ቤተክርስቲያን ላይ ሆኜ ነው ያንን መነግራችሁ። እንግዲህ ጸበሉ ተአምረኛ ጸበል ነው። ብዙ ህሙማን ይፈወሳሉ። እኔ በአይኔ እያየሁ ነው። በጣም ይገርማችኋል። አጋንንት ብዙ ህዝብ ያስጨንቃል እዛ ቦታ ላይ። በዛው ልክ ደግሞ የካህናትን ኃይል የክህነትን ኃይል ያየሁበት የተረዳሁበት አጋንንትን ሲያስጨንቁ በጸበሉ ኃይል ብዙዎች ሲፈወሱ በአይኔ አይቻሉ። በጣም ብዙዎች እውነት ለመናገርና ይህንን ቦታ ማወቅ ያስፈልጋል። በሀገር ውስጥም ከሀገር ውጭም ያላችሁ ክርስቲያኖች በተለያየ ህመም ውስጥ ዛሬ ሁሉም ሰው ታማሚ ነው። ጤነኛ ሰው የለም። በተለያየ በአጋንንት መንፈስ ተጨንቆ ያለ አጋንንት አስጨንቆት ህይወቱን ሰላም ነስቶት ትዳሩን ሰላም ነስቶት ስራውን ሰላም ነስቶት ብዙ የተሰቃየ ብዙ ክርስቲያን አለ ይታወቃልና በዚህ ቦታ ላይ መታችሁ መፈወስ አለባችሁ። ቦታው ቃል ኪዳኑ ልዩ ነው። በጣም ይገርማችኋል። እውነት ለመናገር በዛ ቦታ ላይ ረሃብ የለም ብላችሁ ታምናላችሁ? አይርብም። በቃ እኔ ይሄ በተአምር እኔ ራሴ ያየሁትን ነው የምነግራችሁ። አይርባችሁም። ቀኑን ሙሉ በቃ ቀኑን ሙሉ ምንም አይነት የረሃብ ስሜት የማይሰማበት ልዩ ቃል ኪዳን ያለው ልዩ ጸጋ ያለው መንፈስን የሚያረጋጋ ቦታው ደግሞ ተአምራዊ የሆነ በቃ ደኑ ደስ ሲል በቃ ዝም ብላችሁ ግቢ ውስጥ ቁጭ ስትሉ ራሱ ትፈወሳላችሁ። በምታዩት ነገር ክፉ ነገር አታስቡ፣ ኃጢአትን አታስቡ፣ ተንኮልን አታስቡ፣ ስለ ዓለም ነገር አታስቡ። እዛ የምትሰሙት በቃ የተፈጥሮን እያደነቃችሁ እግዚአብሔርን እያመሰገናችሁ ጸበሉን እየተጸበላችሁ በእንዲህ አይነት መንፈስ የሚኖርበት ልዩ ተአምራዊ የጸበል ቦታ ነው ዋሻ ማርያም። ስለዚህ ኦርቶዶክሳውያን ይሄንን ቦታ እወቁት። እኔ እውነት ለመናገር አዋሳ እየኖርኩኝ እስከ ዛሬ ድረስ ይሄንን ጸበል ባለማወቄ ይሄን የፈውስ ቦታ ባለማወቄ እጅግ በጣም ተጸጽቻለሁ። በማየቴ ደግሞ ደስተኛ ሆኛለሁ። እኔ ያየሁትን ነገር እኔ ያገኘሁትን በረከት እኔ ያገኘሁትን ፈውስ እናንተም ታገኙ ዘንድ ነው ይሄንን ቪዲዮ የምሰራላችሁ። ስለዚህ ቦታው ተአምራዊ ቦታ ነው። አባ ገብረ ስላሴ የሚባሉ በጣም የበቁ አባት ከዚህ ቀደም በቦታው ላይ ጸበል እያጠመቁ ይኖሩ እንደነበረ በዛ ቦታ ላይ ደግሞ እኚሁ አባት ዋሻ ፈልፍለው በጣም የሚገርም ዋሻውን ራሱ ስትመጡ ትጎበኙታላችሁ። ቤተክርስቲያን መሆን የሚችል ሁሉ ነገር ያለው ቤተልሔም ያለው ቅኔ ማህሌት ያለው ቅድስት ያለው ለንብረት ማስቀመጫ የሚሆን ዋሻ ውስጥ ይሄንን የምታዩት ዋሻ ማርያምም አንድ የተባለበት በዚህ ምክንያት ይሄንን የምታዩት ቦታው ላይ ስትመጡ በጣም ተአምራዊ የሆነ ነገር የምታዩበት ይሄንን ዋሻ የፈለፈሉ አባ ገብረ ስላሴ አሁን በሌላ
ደብረ ሊባኖስ አካባቢ ላይ ዘግተው በምናኔ ህይወት ውስጥ ነው ያሉት እኚህ አባት። ስለዚህ እሳቸውም በዚህ ቦታ ያገለግሉ ጸበል ያጠምቁ የነበሩ አባት ናቸው። ቦታው ጸበሉ ረጅም ዓመት የቆየ ነው። እንግዲህ እንደነገሩኝ ከሆነ እንደሰማሁት ከ1925 ዓመተ ምህረት ጀምሮ ያለ ጸበል ነው። እንግዲህ ወደ 100 ዓመት የሚደርስ እድሜ ያለው ጸበል ነው ማለት ነው ይሄ ጸበል። ስለዚህ ሙቅ አለው፣ ቀዝቃዛ አለው። በጣም የሚገርማችሁ እኔ በጣም የደነቀኝ ነገር የቅዱስ ኡራኤል ጸበል አለ። የቅዱስ ኡራኤል ጸበል አይሞላም፣ አይጎልም፣ አይሞላም። ሲቀዳ አይጎልም። በጣም እየተቀዳ የፈለገ ያህል ቢቀዳ አይጎልም። ምንም አይነት ጉለት አይታይበትም እዛ ላይ እና ስለዚህ ይሄ በጣም ይሄ ጸበል አለ። የእናታችን የቅድስት ማርያም፣ የመድኃኔዓለም፣ የአቡነ ተክለ ሃይማኖት፣ ዮርዳኖስ የሚባል እንደገና ደግሞ ከዚህ ቤተክርስቲያን ወረድ ብሎም የመድኃኔዓለምም ጸበል እንዳለ ነው የሰማሁትና በጣም ፈውስ አለው ቦታው። እዚህ ቦታ መታችሁ እንድትፈወሱ፣ በረከት እንድታገኙ፣ ሰላም እንድታገኙ። እስቲ አንዳንዴ ከዓለም ጫጫታ እንውጣና እንዲህ አይነት ቦታዎች ላይ እንምጣ፣ ሰላም እናገኛለን። እንደው ለካ ምግብ ነው እኛን ኃጢአት የሚያሰራ ምግብ። በቃ ምንም ረሃብ የለም። ጠዋት ጸበል ነው። ከዛ በኋላ እዛው ጸበል አርፍዳችሁ ትወጣላችሁ። ከዛ ጸበላችሁን ይዛችሁ መታችሁ በማረፊያ ቤታችሁ ሆናችሁ ጸሎት ነው። ከጸሎት ውጪ ሌላ ነገር የለም። የስጋ ነገር የሚታሰብበት ቦታ አይደለም። ስለ ስጋ የምታስቡበት የምትጨነቁበት አለ ጸሎት ነው። ከዛ 9 ሰዓት ሲደርስ ጸበል መጠጣት። ጸበሉን ስትጠጡ ራሱ ከውስጥ የሚወጣው በጣም ብዙ በሽታ ብዙ ፈውስ የሚገኘው እንደውም ጸበሉን ስትጠጡ የሚወጣው ነው ከውስጣችሁ። ስለዚህ ያንን ታወጣላችሁ። ከዛ በኋላ ምግብ የሚባል አይረባችሁም። እውነት ለመናገር በጣም ታምራዊ ቦታ። እኔ የደነቀኝ ነገር ይሄ ለካ ሰው ሲበላ ነው ኃጢአት የሚሰራው። ምግብ ነው ለካ ሰውን ኃጢአት የሚያሰራው። እዛ ግን ጸበሉ ቦታ ላይ በቃ ምናልባት እንደው ለቁመተ ስጋ ያህል በሱ ነው ትንሽ የምትቀምሱት። ረሃብ የሚባል ቦታው ላይ የለም። ልዩ ቃል ኪዳን ያለው ቦታ ነው። ስለዚህ ይሄን ተአምራዊ ቦታ መታችሁ ሁላችሁም እንድታዩ በቅድስት ቤተክርስቲያን ስም እኔ መልእክቴን አስተላልፋለሁ። እንደ አንድ አገልጋይ እንደ አንድ የቤተክርስቲያን አገልጋይ በጣም ይሄንን ቦታ ክርስቲያኖች ማየት ማወቅ አለባችሁ። ለዚህ ነው ይሄን ቪዲዮ የሰራሁላችሁ። እንግዲህ ይርጋለም ጥንታዊ ከተማ ናት። በቀድሞ የሀገረ ስብከቱም የመንበረ ጵጵስናው በዚህ በይርጋለም እንደነበር ነው ታሪክ የሚናገረው። በጣም የሚገርማችሁ ሁኔታ እንግዲህ እኔ የሐዋሳ ቅዱስ ገብርኤል ገዳም ዋና ጸሐፊ ነኝ። የቅዱስ ገብርኤል ገዳም ጽላት ራሱ የሄደው ከዚህ ከይርጋለም ነው በ1953 ዓመተ ምህረት የቅዱስ ገብርኤል የሐዋሳው ቅዱስ ገብርኤል ፈዋሹ ተአምረኛው ቅዱስ ገብርኤል ጽላቱ ራሱ ከዚህ ከይርጋለም ነው ሄደው። እቺ ጥንታዊ ከተማ ናት፣ የበረከት ከተማ ናት። ዙሪያዋ እንዳለ ፈውስ ነው ያለው። ሌላም ብዙ የጸበል ቦታዎች አሉ። አማኑኤል አለ። አማኑኤል ራሱ በጣም ተአምረኛ ቦታ ነው። እነ ቅድስት አርሴማ ሌሎችም በጣም በበረከት በፈውስ የተከበበች ከተማ ናት ይርጋለም። ስለዚህ ኦርቶዶክሳውያን ይህንን ቦታ መታችሁ እንድትጎበኙ፣ ጸበሉን እንድትጠመቁ፣ ፈውስ እንድታገኙ እኔ በእግዚአብሔር ስም አሳስባችኋለሁ። ባካችሁ እኔ ያየሁትን እኔ ያገኘሁትን ነገር እናንተም አግኙ። እንግዲህ በዚህ በዋሻ ቅድስት ማርያም ቤተክርስቲያን ናሲ ወደዚህ ዞር አድርገው ህንጻ ቤተክርስቲያን እየተሰራ ነው የሚገኘው። ይሄ የምታዩት ህንጻ ቤተክርስቲያን እንግዲህ 10 ወራት ባልሞላ ጊዜ ውስጥ ነው አሁን ትልቅ ደረጃ ደርሷል። በጣም ይህንንም ለመስራት የእናንተን ድጋፍ ያስፈልጋችኋል። እዚህ ቪዲዮ ላይ በማስቀምጥላችሁ የልማት ኮሚቴው የህንጻ ሰሪ ኮሚቴው አካውንት ለቤተ ክርስቲያኒቱ ገቢ ድጋፍ እንድታደርጉ ይሁን። ይሄ የፈውስ ቦታ ነው። ሌላው በሚገርም ሁኔታ ህዳር ጽዮን በዚህ ቦታ ላይ የእናታችን የቅድስት ማርያም ዓመታዊ ክብረ በዓሏ በታላቅ ድምቀት ይከብራል። ስለዚህ በዓሉም ላይ እንድትመጡ ዋሻ ማርያምን ሄዳችሁ የጸበሉን ቦታ እንድትጎበኙ ፈውስ እንድታገኙ ቤተ ክርስቲያን መልእክት ታስተላልፋለች። አደራ አደራ የምላችሁ ዋሻ ማርያም የጸበል ቦታ እዩት። በቃ እዩት። ምንም እያጋነንኩ አይደለም፣ እውነት ነው የምናገረው፣ እውነት ነው እየተናገርኩ ያለሁት። እኔ በጣም ፈውስን አግኝቼበት ነው የወጣሁት። ሰላም በአንድ ሳምንት እንደው ጊዜ ቢኖረኝ ረጅም ጊዜ እዚህ ቢቆይ ብዙዎቹ እየተፈወሱ እዛው የሚኖሩ አሉ። በቃ መውጣት ሳይፈልጉ ቀርቶ እዛው እየኖሩ ያሉ ሰዎች ራሱ አይቻለሁና በጣም ብዙዎች እየተፈወሱ ያሉበት ቦታ ነው። ይሄንን ቦታ መታችሁ እንድትጎበኙ ፈውስ እንድታገኙ በእግዚአብሔር ስም መልእክት አስተላልፋለሁ። ምክንያቱም ጤነኛ ሰው የለም፣ ሁሉም ታሟል፣ ሁሉም በሽተኛ ነው። ጤነኛ የሚባል ሰው የለም። ይሄንን ቦታ መታችሁ ፈውስ እንድታገኙ እግዚአብሔር ይፍቀድላችሁ። ከሀገር ውጭም በሀገር ውስጥም ያላችሁ ዋሻ ማርያም ጸበል ላይ መታችሁ እንድትጸበሉ መልእክቴን አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እሺ ህንጻ ቤተክርስቲያኑ ያልኳችሁ ይሄ ነው። ይሄ ህንጻ ቤተክርስቲያን ነው እየተሰራ እየታነጸ ያለው።
ስለዚህ ለዚህ ህንጻ ቤተክርስቲያን ገንዘብ ድጋፍ እንድታደርጉ ይሁን። ይኸው እዚህ ግቢው ራሱ በጣም ደስ የሚል የሚማርክ ቦታ ነው። ስለዚህ ሁላችሁም መታችሁ እንድትጎበኙ